አማራ ክልል ጉድን ስማ። ስለ ክልሉ ጨነቃለሁ፣ ስለ እናት አባታችን ያሳስበኛል ምትል ሁሉ ጉድን ስማ። በሙሉ አማራ ክልል ውስጥ ጂፒዎች ጠፍተው እየተፈለጉ ነው። አማራ ክልል ራሱ በክልሉ ውስጥ ላሉ ጤና ጣቢያዎችና ሆስፒታል 200 ቦታ ሐኪም እፈልጋለሁ ጠቅላላ ሐኪም ብሎ አውጥቷል። የለም። በየባቲ በል ደባርቅ በል ብዙ ከተሞች ሐኪም እየፈለጉ ነው፣ የሚቀጠር የለም። በተለይ ጠቅላላ ሐኪም ለምን ይመስላል? አትከፍሉም። ዲዩቲ እየከፈላችሁ አይደለም፣ ደሞዝ እየከፈላችሁ አይደለም። ሰው እንዴት እዛ ችግር ያለበት ቦታ ስንት ችግር ያለበት ቦታ ህይወቱን አስይዞ እንኳን እየሰራ ደሞዙን እንኳን የሰራበት እንዴት አትከፍሉትም? አንተ በአማረ ቤት እየኖርክ በአማረ መኪና እየተንቀሳቀስ ኃላፊ ነኝ ቁጭ ብለህ እንዴት ደሞዝ አትከፍልም? ዲዩቲ እንዴት አትከፍልም? በማን ልታክማቸው አስበህ ነው? አርሶ አደሩ በማን እንዲታከም አስበህ ነው? ገና ባዶ ይሆናል። ይኸው የክልሉ ሐኪሞች እኮ ጥለው እየመጡ እኮ ነው። በየበራው በየእንትኑ እየተሰደዱ ነው። እዚህ አዲስ አበባ መጥተው ስንት ሺህ ጂፒ እየተወዳደረ እንደሆነ ብታይ። ለአዲስ አበባ ተሟሙቱ። ለምን ይመስላል? በስርዓት ይከፍለዋል በወሩ ዲዩቲውንም ደሞዙንም። እችን ደሞዝ እንኳን ቤት ኪራይ እንኳን ማትችል ደሞዝ ስጡኝ፣ ዲዩቲ እንኳን እስኪ ደህና ምግብ ልብላ ደግፉኝ የምትለው በዲዩቲ ሌሊት እንኳን እየተጨነቀ ስንት ነገር እያየ በጨበጣ እየሰራ እሷን እንኳን ክፈሉኝ ያሉ ሌላ ነገር እንኳን አልጠየቅም። ይህንንም አትከፍል። ገና ሆስፒታሎች በሙሉ ባዶ ሆነው ባለሙያ አጥተው ካልተዘጉ ምን አለ በለኝ ኒቆዲሞስ።